ኢትዮጵያውያን የመረዳዳት ባህላችን የቆየ ነው። በተለይ አቅመ ደካማ የሆኑ ወገኖቻችን ወጣቱ የቻለውን በማገዝ አውደ ዓመትን እንዲያሳልፉ ማድረግ በምድርም በሰማይ ዋጋ ያለው የሚያስመሰግን ስራ ነው። የምንገናኘበት ከሶሻል ሚዲያ ነው። አሁን ለጊዜ ያዝነው በቴሌግራም ነው የምንገናኘው። ግሩፕ ውስጥ ከ200 ምናምን በላይ ቮለንተሮች አሉ። በየጊዜው እየተከፋፈልን ዛሬ የመጡት ከ15 ቀን በኋላ ሽፍት እያደረጉ ነው የመጡት። እዛ ግሩፕ ውስጥ ከትንሹ ከተማሪ እስከ ትልቅ ስፔሻሊስት ካረገ ዶክተር ድረስ አለና ለምሳሌ እንደዚህ ኢቨንቶች ካሉ የጥርስ ህክምና ካለ ከዛ ግሩፕ ላይ መምጣት የፈለጉ ካሉ እንዲመጡ እናረጋቸውና እንዲሳተፉ እናረጋቸዋለን። ቋሚ ደግሞ አሉ ወደ 15 የሆኑ ቋሚ ቮለንተሮች አሉ። ዛሬ ያያችኋቸው ቮለንተሮች ነርሶች ናቸው። ሁሌ ቋሚ እየመጡ የአረጋውያን ጤና ይከታተላሉ። መተባበር ነው የኛ ማንነት ሰው ይረዳ ዘመን ሲደርስ በትምህርት መርጃ ቁሳቁስ አለመሟላት ወይም እጥረት ጫና ውስጥ የሚገቡ ወላጆችና ተማሪዎች በርካታ ናቸው። በተጨማሪም በጎ ፈቃደኞችና የበጎ አድራጎት ድርጅቶች የትምህርት ግብዓት የማሰባሰብ እንቅስቃሴ ላይ ተሳትፎ ያደርጋሉ። እኔ ስራ መስራት ነው የምፈልግ፣ የጠላ እህል ነው የምፈልግ፣ የጠላ ማረግበት ዕቃ ነው የምፈልግ፣ ሌሎችንም የምፈልጋቸው ነገሮች አሉና ይሄው እንደምታዩት ይሄ በቆሎ ነው፣ ስንዴና በቆሎ ነው የምታዩት። እህቴ በደንብ ሰርተሽ ሰርቶ መለወጥ ራሷን ብለን ቤተሰቦቿን ለማስተዳደር ይረዳል ዘንድ ይሄን የማቴሪያል ድጋፍ አድርጎላታል ማለት ነው። ስለዚህ እህቴ በተሰማራሽበት የስራ መስክ ውጤታማ ሆነሽ ልትቀጥይ ተስፋ ያደረገልሽን ድጋፍ ተቀብለሽ በአግባቡ የሚሰጡሽን ድጋፎች እየተቀበልሽ የሚሰጡሽን